ሱዳን ተፋላሚውን ትደግፋለች በሚል ከኬንያ የሚገቡ ምርቶችን ሙሉ በሙሉ ማገዷ ተሰምቷል። ሱዳን የትይዩ መንግስት ምስረታ የተካሄደባትን ኬንያ አርኤስኤፍን በመደገፍ የከሰሰች ሲሆን ኬንያ በበኩሏ ሰላም ለመምጣት ለሚደረግ ጥረት ብቻ በገለልተኞች የንግግር መድረክ ማመቻቸቷን በመግለጽ ጭምር ስትገልጽ ተደምጣለች። ሱዳን ለሁለት ዓመታት በዘለቀው የእርስ በርስ ጦርነት ከሰራዊቱ ጋር እየተዋጋ ያለውን የፈጥኖ ደራሽ ኃይል ወይም ደግሞ አርኤስኤፍ በናይሮቢ ማስተናገዷን ተከትሎ ከኬንያ የሚገቡ ምርቶች ሙሉ በሙሉ ወደ ሱዳን እንዳይገቡ መታገዳቸው ተሰምቷል። ባለፈው ወር የፈጥኖ ደራሽ ኃይሉ እንደዚሁም ተባባሪዎች በሱዳን ትይዩ መንግስት የመመስረት ፍላጎት እንዳላቸው የሚገልጽ ማስማመስረቻ ቻርተር በኬንያ ተፈራርመዋል። የሱዳን ወታደራዊ መንግስት ምርቶች ወደ ሀገር ውስጥ እንዳይገቡ የጣለውን እገዳ የሀገሪቱን ሉዓላዊነት ለማስጠበቅና ብሔራዊ ደህንነቱን ለመጠበቅ የሚያስችለው ነው ተብሏል። በጦርነት የምትታመሰው ሱዳን እንደዚሁም ሻይ፣ የምግብ እቃዎችና የመድኃኒት ምርቶችን ጨምሮ በርካቶች ምርቶች ከኬንያ ታስገባ እንደነበር ይታወቃል። የሱዳን መንግስት እንደዚሁም ደግሞ የንግድ ሚኒስቴር በወጣው መግለጫ ከኬንያ ወደቦች፣ በአየር መንገዶችና መሸጋገሪያ ኬላዎች የሚመጡ ማንኛውም አይነት ምርቶች ከዛሬ ጀምሮ ተጨማሪ ምርመራ እስኪደረግባቸው ድረስ ውጪ እንደሚቆዩና እንደሚታገዱ አሳውቀዋል። የሱዳን መንግስት አክሎ ሁሉም የሚመለከታቸው አካላት በሙሉ ይህንን እገዳ በአስቸኳይ እንዲተገብሩ አዟል። በኬንያ እንደዚሁም በሱዳን መካከል ያለው ውጥረት ለበርካታ ወራት እየተባባሰ ይገኛል። የኬንያ ፕሬዝዳንት ዊልያም ሩቶ ከሱዳን ፈጥኖ ደራሽ ኃይል ጋር የጠበቀ ግንኙነት አላቸው በሚል በሀገር ውስጥ ሰፊ ትችት ይነሳባቸዋል። ሱዳን የትይዩ መንግስት ምስረታ የተካሄደባት ኬንያ አርኤስኤፍን በመደገፍ የከሰሰች ሲሆን ሀገሪቱ አምባሳደሯን ጠርታለች። ኬንያ በበኩሏም ሰላም ለማምጣት ለሚደረግ ጥረት ብቻ በገለልተኞች የንግግር መድረክ ማመቻቸቷን በመግለጽ ራሷን ስትከላከል ቆይታለች። ከዚህም ቀደም ያላትን በቀጠናው የሚደረጉ ንግግሮችን የማስተባበር ልምድን በማሳየት ጠቅሳለች። ሱዳን ኬንያ በአርኤስኤፍ የሚደገፉ ስብሰባዎችን በማስተናገዷ ከጠላትነት ጋር አቻ ነው ሲልም ገልጾታል። ነገር ግን ኬንያ ስብሰባዎችን በማዘጋጀት በሱዳን ያለውን ጦርነት ለማስቆም መፍትሄ ለመፈለግ የሚደረገውን ጥረት አካል በመሆኑ በመግለጽም ከዚህም ውጭ የተለየ ዓላማ እንደሌለው ትገልጻለች። ሁለቱ ሀገራት ጠንካራ የንግድ ግንኙነት ያላቸው ሲሆን ኬንያ ለሱዳን በተለይም በግብርናና በማኑፋክቸሪንግ ዘርፍ ጠቃሚ ሀገር እንደሆነች ይነገራል። ኬንያ ወደ ሱዳን በርካታ ምርቶችን የምትልክ ሲሆን በቀዳሚነት ሻይ፣ በተጨማሪም ቡና፣ ትንባሆና ሌሎችም እንደ ሳሙናና የኤሌክትሪክ እቃዎች እንደዚሁም የመድኃኒት ምርቶች ይገኙበታል። ሻይ በኬንያ ከፍተኛ የውጭ ምንዛሪ የሚገኝበት ምርት ሲሆን ይህም የሱዳን እርምጃ የንግድ ልውውጡም ሆነ ሰፊ የኢኮኖሚ ሰንሰሉን ሊበጥስ ይችላል ተብሎ ይገመታል። የምጣኔ ሀብት ባለሙያ የሆኑት ኬን እንደሚናገሩ ከሆነ ይህ እገዳ ትልቅ ጉዳት ያስከትላል ሲሉ ገልጸዋል። የውጭ ምንዛሬን ችግርን ሊያመጣ እንደሚችል በኬንያ ላይ የተጋረጠውን አደጋ ሲገልጹ ለማድመጥ ተችሏል። በዚህ ውጥረት በተነሳ በኬንያ የወደብ ከተማ ሞምባሳ ውስጥ ግዙፍ ክምችቶች መንቀሳቀስ አይችሉም። ይህም በገዢው ላይ ከባድ ኪሳራ የሚያስከትል ሲሆን እናም ቀስ በቀስ ተጽዕኖ ወደ አምራችና ገበሬዎች ይዋረሳል ሲሉ ገልጸውታል። የአርኤስኤፍ አማካሪ ኤልባሻህ እንደሚናገሩት ከሆነ ቡድኑ በሚቆጣጠርባቸው አካባቢዎች የኬንያ ምርቶችን ወደ ሱዳን እንዲገቡ ዋስትና እንደሚሰጧቸው በመግለጽ ኬንያን ለማረጋጋት ሞክረዋል። ነገር ግን ፖርት ሱዳን በጦር ኃይል እጅ ስትሆንም በርካቶች እየተካሄደው ባለው ጦርነት ምክንያት የወታደራዊ መንግስት መቀመጫ ሆናለች ብለዋል። የኬንያ መንግስት እስካሁን በይፋ አስተዳደር የሰጠው አስተያየት ባይኖርም የግብርና ሚኒስተር ሙታሂ በቅርቡ ሀገራቸው በሱዳን ያለውን የገበያ ተደራሽነት ችግር ለመፍታት ዲፕሎማሲያዊ መንገዶችን እየፈተሸች ትገኛለች ብለዋል። በዚህ በሁለቱ ሀገራት መካከል በተፈጠረው አለመግባባት የተነሳ ኬንያ ወደ ሱዳን የምትልከው የሻይ ምርት እጅጉን ተስተጓጉሏል። በቅርቡ የወጣው ዘገባ እንደሚያመላክተው ከሆነ ኬንያ ባለፈው ዓመት ወደ ሱዳን ከላከቻቸው ምርቶች ጋር ሲነጻጸር በዚህ ዓመት የ12 በመቶ ቅናሽ እንዳመላከተ አሳይቷል። በሱዳን እንደ አውሮፓውያን አቆጣጠር በሚያዝያ 2023 የመጀመሪያው የእርስ በርስ ጦርነት ከፍተኛ ውድመትን ያስከተለ ሲሆን የተለያዩ ምርቶችን አቅርቦቶች ሰንሰለቶችን በማስተጓጎል የንግድ ድርጅቶች መደበኛ ስራቸውን ለመስራት ያስቸገሩ ሁኔታዎች እንዲፈጠሩ አድርገዋል። ለንግድ በጣም አስፈላጊ የሆኑ ወደቦች እንደ የድንበር ኬላዎች በሁከት የተነሳ ወድመዋል አለያም ደግሞ ተስተጓጉሎ ይገኛሉ። ይህም ኬንያን ጨምሮ በሱዳንና በጎረቤት ሀገራት መካከል ያለውን የሸቀጥ ፍልሰት በእጅጉ የጎዳው እንደሆነ በተደጋጋሚ ሲገለጽ የቆየ ጉዳይ ነው።